ኦሪት ዘጽአት ምዕራፍ 13 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። በእስራኤል ልጆች ዘንድ ከሰውም ከእንስሳም ማኅፀን የሚከፍት በኵር ሁሉ ለእኔ ቀድስልኝ፣ የእኔ ነው። ሙሴም ሕዝቡን አለ፣ ከባርነት ቤት ከግብፅ የወጣችሁበትን ይህን ቀን አስቡ። እግዚአብሔር ከዚህ ቦታ በብርቱ እጅ አውጥቶአችኋልና፣ ስለዚህ የቦካ እንጀራ አትብሉ። እናንተ ዛሬ በአቢብ ወር ወጥታችኋል። እግዚአብሔርም ለአንተ ይሰጣት ዘንድ ለአባቶችህ ወደ ማለላቸው ወተትና ማር ወደምታፈስሰው ምድር ወደ ከነዓናውያን፣ ወደ ኬጢያውያንም፣ ወደ አሞራውያንም፣ ወደ ኤዊያውያንም ወደ ኢያቡሳውያንም ምድር በገባህ ጊዜ ይህችን አምልኮ በዚህ ወር ታደርጋለህ። 7 ቀን ቂጣ እንጀራ ትበላለህ። በሰባተኛውም ቀን ለእግዚአብሔር በዓል ይሆናል። 7 ቀንም ሙሉ ቂጣ እንጀራ ትበላለህ። በአንተ ዘንድ እርሾ ያለበት እንጀራ አይታይ፣ በድንበርህም ሁሉ እርሾ አይታይ። በዚያም ቀን ከግብፅ በወጣሁ ጊዜ እግዚአብሔር ስላደረገልኝ ነው ስትል ለልጅህ ትነግረዋለህ። እግዚአብሔር በብርቱ እጅ ከግብፅ አውጥቶሃልና የእግዚአብሔር ሕግ በአፍህ ይሆን ዘንድ በእጅህ እንደ ምልክት በዓይኖችህም መካከል እንደ መታሰቢያ ይሁንልህ። በዓመት በወራቱ ይህችን ሥርዓት ጠብቃት። እግዚአብሔርም ለአንተ ለአባቶችህም እንደ ማለ ወደ ከነዓናውያን ምድር በገባህ ጊዜ እርስዋንም በሰጠህ ጊዜ ማኅፀንን የሚከፍተውን ሁሉ ለእግዚአብሔር ለይ። ከሚሆንልህ ከብት ሁሉ ተባት ሆኖ አስቀድሞ የተወለደው ለእግዚአብሔር ይሆናል። የአህያውን በኵር በጠቦት ትዋጀዋለህ፣ ባትዋጀውም አንገቱን ትሰብረዋለህ። የሰውንም በኵር ሁሉ ከልጆችህ መካከል ትዋጀዋለህ። እንዲህም ይሆናል በሚመጣው ጊዜ ልጅህ ይህ ምንድር ነው ብሎ በጠየቀህ ጊዜ እንዲህ ትለዋለህ፣ እግዚአብሔር በብርቱ እጅ ከባርነት ቤት ከግብፅ ምድር አወጣን። ፈርዖንም እንዳይሰድደን ልቡን ባጸና ጊዜ እግዚአብሔር ከሰው በኵር ጀምሮ እስከ እንስሳ በኵር ድረስ በግብፅ ምድር ያለውን በኵር ሁሉ ገደለ። ስለዚህ ወንድ ሆኖ ማኅፀንን የከፈተውን ሁሉ ለእግዚአብሔር እሠዋለሁ። ነገር ግን የልጆቼን በኵር ሁሉ እዋጃለሁ። እግዚአብሔርም በብርቱ እጅ ከግብፅ አውጥቶናልና በእጅህ እንደ ምልክት በዓይኖችህም መካከል እንደ ተንጠለጠለ ነገር ይሁንልህ። እንዲህም ሆነ ፈርዖን ሕዝቡን በለቀቀ ጊዜ ምንም ቅርብ ቢሆን እግዚአብሔር በፍልስጥኤማውያን ምድር መንገድ አልመራቸውም። እግዚአብሔር ሕዝቡ ሰልፉን ባየ ጊዜ እንዳይጸጽተው ወደ ግብፅም እንዳይመለስ ብሎአልና። ነገር ግን እግዚአብሔር ሕዝቡን በዙሪያ መንገድ በኤርትራ ባሕር ባለችው ምድረ በዳ መራቸው። የእስራኤልም ልጆች ከግብፅ ምድር ተሰልፈው ወጡ። ዮሴፍም እግዚአብሔር ሳይጐበኛችሁ አይቀርም፣ አጥንቶቼንም ከዚህ ከእናንተ ጋር ታወጣላችሁ ብሎ የእስራኤልን ልጆች አምሎአቸው ነበርና ሙሴ የእርሱን አጥንቶች ከእርሱ ጋር ወሰደ። በሱኮትም ተጓዙ። በምድረ በዳውም ዳር በኤታም ሰፈሩ። በቀንና በሌሊትም ይሄዱ ዘንድ መንገድ ሊያሳያቸው ቀን በደመና ዓምድ ሊያበራላቸውም ሌሊት በእሳት ዓምድ እግዚአብሔር በፊታቸው ሄደ። የደመና ዓምድ በቀን የእሳት ዓምድም በሌሊት ከሕዝቡ ፊት ከቶ ፈቀቅ አላለም። ኦሪት ዘጽአት ምዕራፍ 14 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ተመልሰው በሚግዶልና በባሕር መካከል በበኣልዛፎንም ፊት ለፊት ባለው በፊሀሒሮት ፊት እንዲሰፍሩ ለእስራኤል ልጆች ተናገር። ከእርሱ አጠገብ በባሕር ዳር ትሰፍራላችሁ። ፈርዖንም ስለ እስራኤል ልጆች በምድር ይቅበዘበዛሉ፣ ምድረ በዳም ዘጋቻቸው ይላል። እኔም የፈርዖንን ልብ አጸናለሁ፣ እርሱም ያባርራቸዋል። በፈርዖንና በሠራዊቱም ሁሉ ላይ ክብር አገኛለሁ። ግብፃውያንም እኔ እግዚአብሔር እንደ ሆንሁ ያውቃሉ። እነርሱም እንዲሁ አደረጉ። ሕዝቡም እንደ ኰበለሉ ለግብፅ ንጉሥ ነገሩት። የፈርዖንና የባሪያዎቹም ልብ በሕዝቡ ላይ ተለወጠና እንዳይገዛልን እስራኤልን የለቀቅነው ምን አድርገናል አሉ። ሰረገላውንም አሰናዳ፣ ሕዝቡንም ከእርሱ ጋር ወሰደ። 600 የተመረጡ ሰረገሎችንም የግብፅንም ፈረሶች ሁሉ በእያንዳንዱ ሰረገላ ሁሉ ላይ ሦስተኞችን ወሰደ። እግዚአብሔርም የግብፅን ንጉሥ የፈርዖንን ልብ አጸና፣
እርሱም የእስራኤልን ልጆች አሳደደ። የእስራኤልም ልጆች ከፍ ባለች እጅ ወጡ። ግብፃውያንንም የፈርዖን ፈረሶች፣ ሰረገሎችም፣ ፈረሰኞቹም ሠራዊቱም ሁሉ አሳደዱአቸው። በባሕር ዳርም በበኣልዛፎን ፊት ለፊት ባለው በፊሀሒሮት አጠገብ ሰፍረው አገኙአቸው። ፈርዖንም በቀረበ ጊዜ የእስራኤል ልጆች ዓይናቸውን አነሡ፣ እነሆም ግብፃውያን በኋላቸው ገስግሰው ነበር። የእስራኤልም ልጆች እጅግ ፈሩ፣ ወደ እግዚአብሔርም ጮኹ። ሙሴንም በግብፅ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣኸንን? ከግብፅ ታወጣን ዘንድ ይህ ያደረግህብን ምንድር ነው? በምድረ በዳ ከምንሞት ብንገዛላቸው ይሻላልና ተወን፣ ለግብፃውያን እንገዛ ብለን በግብፅ ሳለን ያልንህ ቃል ይህ አይደለምን? አሉት። ሙሴም ለሕዝቡ አትፍሩ፣ ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸውምና ቁሙ። ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። እግዚአብሔርም ሙሴን አለው፣ ለምን ትጮኽብኛለህ? እንዲጓዙ ለእስራኤል ልጆች ንገር። አንተም በትርህን አንሣ፣ እጅህንም በባሕሩ ላይ ዘርጋ፣ ክፈለውም። የእስራኤልም ልጆች በባሕሩ ውስጥ በየብስ ያልፋሉ። እነሆም እኔ የግብፃውያንን ልብ አጸናለሁ፣ በኋላቸውም ይገባሉ። በፈርዖንና በሠራዊቱም ሁሉ በሰረገሎቹም በፈረሰኞቹም ላይ ክብር አገኛለሁ። ግብፃውያንም በፈርዖንና በሰረገሎች በፈረሰኞችም ላይ ክብር ባገኘሁ ጊዜ እኔ እግዚአብሔር እንደ ሆንሁ ያውቃሉ። በእስራኤልም ሠራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ። የደመናውም ዓምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ። በግብፃውያን ሰፈርና በእስራኤል ሰፈር መካከል ገባ። በዚያም ደመናና ጨለማ ነበረ። በዚህ በኩል ግን ሌሊቱን አበራ። ሌሊቱንም ሁሉ እርስ በርሳቸው አልተቃረቡም። ሙሴም በባሕሩ ላይ እጁን ዘረጋ። እግዚአብሔርም ሌሊቱን ሁሉ ጽኑ የምሥራቅ ነፋስ አምጥቶ ባሕሩን አስወገደው፣ ባሕሩንም አደረቀው፣ ውኃውም ተከፈለ። የእስራኤልም ልጆች በባሕሩ መካከል በየብስ ገቡ። ውኃውም በቀኛቸውና በግራቸው እንደ ግድግዳ ሆነላቸው። ግብፃውያንም የፈርዖንን ፈረሶችና ሰረገሎች ፈረሰኞችም ሁሉ እያሳደዱ በኋላቸው ወደ ባሕር መካከል ገቡ። ንጋትም በሆነ ጊዜ እግዚአብሔር በእሳትና በደመና ዓምድ ሆኖ የግብፃውያንን ሠራዊት ተመለከተ። የግብፃውያንንም ሠራዊት አወከ፣ የሰረገለኞችንም መንኰራኵር አሰረ፣ ወደ ጭንቅም አገባቸው። ግብፃውያንም እግዚአብሔር በግብፃውያን ላይ ይዋጋላቸዋልና ከእስራኤል ፊት እንሽሽ አሉ። እግዚአብሔርም ሙሴን እጅህን በባሕር ላይ ዘርጋ፣ ውኃውም በግብፃውያን በሰረገሎቻቸውም በፈረሶቻቸውም ላይ ይመለስ አለው። ሙሴም እጁን በባሕሩ ላይ ዘረጋ፣ ባሕሩም ማለዳ ወደ መፍሰሱ ተመለሰ። ግብፃውያንም ከእርሱ ሸሹ። እግዚአብሔርም ግብፃውያንን በባሕሩ መካከል ጣላቸው። ውኃውም ተመልሶ በኋላቸው ወደ ባሕር የገቡትን ሰረገሎችን ፈረሶችንም የፈርዖንንም ሠራዊት ሁሉ ከደነ፣ ከእነርሱም አንድ ስንኳ አልቀረም። የእስራኤል ልጆች ግን በባሕር ውስጥ በየብስ ሄዱ። ውኆችም በቀኛቸውና በግራቸው እንደ ግድግዳ ሆኑላቸው። እግዚአብሔር በዚያ ቀን እስራኤልን እንደዚህ ከግብፃውያን እጅ አዳነ። እስራኤልም የግብፃውያንን ሬሳ በባሕር ዳር አዩ። እስራኤልም እግዚአብሔር በግብፃውያን ላይ ያደረጋትን ታላቂቱን እጅ አዩ። ሕዝቡም እግዚአብሔርን ፈሩ፣ በእግዚአብሔርም በባሪያውም በሙሴ አመኑ። ኦሪት ዘጽአት ምዕራፍ 15 በዚያም ጊዜ ሙሴና የእስራኤል ልጆች ይህን መዝሙር ለእግዚአብሔር ዘመሩ፣ እንዲህም ብለው ተናገሩ። በክብር ከፍ ከፍ ብሎአልና ለእግዚአብሔር እዘምራለሁ። ፈረሱንና ፈረሰኛውን በባሕር ጣለ። ጕልበቴ ዝማሬዬም እግዚአብሔር ነው፣ መድኃኒትም ሆነልኝ። ይህ አምላኬ ነው፣ አመሰግነውማለሁ። የአባቴ አምላክ ነው፣ ከፍ ከፍ አደርገዋለሁ። እግዚአብሔር ተዋጊ ነው፣ ስሙ እግዚአብሔር ነው። የፈርዖንን ሰረገሎች ሠራዊቱንም በባሕር ጣላቸው። የተመረጡት ሦስተኞች በኤርትራ ባሕር ሰጠሙ፣ ቀላያትም ከደኑአቸው፣ ወደ ባሕር ጥልቀት እንደ ድንጋይ ሰጠሙ። አቤቱ ቀኝህ በኃይል ከበረ፣ አቤቱ ቀኝህ ጠላቱን አደቀቀ። በክብርህም ብዛት የተነሡብህን አጠፋህ። ቍጣህን ሰድደህ እንደ ገለባም በላቸው። በአፍንጫህ እስትንፋስ ውኆች ተከመሩ።
ፈሳሾቹም እንደ ክምር ቆሙ። ሞገዱም በባሕር ውስጥ ረጋ። ጠላትም አሳድጄ እይዛቸዋለሁ፣ ምርኮም እካፈላለሁ። ነፍሴም ትጠግባቸዋለች፣ ሰይፌንም እመዝዛለሁ፣ እጄም ታጠፋቸዋለች አለ። ነፋስህን አነፈስህ፣ ባሕርም ከደናቸው፣ በኃይለኞች ውኆች እንደ አረር ሰጠሙ። አቤቱ በአማልክት መካከል እንደ አንተ ያለ ማን ነው? በምስጋና የተፈራህ ድንቅንም የምታደርግ በቅድስና የከበረ እንደ አንተ ያለ ማን ነው? ቀኝህን ዘረጋህ፣ ምድርም ዋጠቻቸው። በቸርነትህ የተቤዣቸውን ሕዝብህን መራህ፣ በኃይልህ ወደ ቅዱስ ማደሪያህ አገባሃቸው። አሕዛብ ሰሙ ተንቀጠቀጡም፣ በፍልስጥኤም የሚኖሩትን ምጥ ያዛቸው። የዚያን ጊዜ የኤዶም አለቆች ደነገጡ፣ የሞዓብን ኃያላን መንቀጥቀጥ ያዛቸው። በከነዓን የሚኖሩ ሁሉ ቀለጡ። አቤቱ ሕዝብህ እስኪያልፍ ድረስ የተቤዣቸው ሕዝብ እስኪያልፉ ድረስ ፍርሃትና ድንጋጤ ወደቀባቸው። በክንድህ ብርታት እንደ ድንጋይ ዝም አሉ። አቤቱ አንተ ታስገባቸዋለህ፣ በርስትህ ተራራም ትተክላቸዋለህ። አቤቱ ለማደሪያህ ባደረግኸው ስፍራ፣ አቤቱ እጆችህ ባዘጋጁት መቅደስ እግዚአብሔር ለዘላለሙ እስከ ፍጻሜ ይነግሣል። የፈርዖን ፈረሶች ከሰረገሎቹ ከፈረሰኞቹም ጋር ወደ ባሕር ገቡ። እግዚአብሔርም የባሕሩን ውኆች መለሰባቸው። የእስራኤል ልጆች ግን በባሕር መካከል በየብስ ሄዱ። የአሮን እኅት ነቢይቱ ማርያምም ከበሮ በእጅዋ ወሰደች። ሴቶችም ሁሉ በከበሮና በዘፈን በኋላዋ ወጡ። ማርያምም እየዘመረች መለሰችላቸው፣ በክብር ከፍ ከፍ ብሎአልና ለእግዚአብሔር ዘምሩ። ፈረሱንና ፈረሰኛውን በባሕር ጣለ። ሙሴም እስራኤልን ከኤርትራ ባሕር አስጓዘ። ወደ ሱርም ምድረ በዳ ወጡ። በምድረ በዳም 3 ቀን ሄዱ፣ ውኃም አላገኙም። ወደ ማራም በመጡ ጊዜ የማራ ውኃ መራራ ነበርና ሊጠጡ አልቻሉም። ስለዚህ የዚያ ስፍራ ስም ማራ ተብሎ ተጠራ። ሕዝቡም ምን እንጠጣለን ብለው በሙሴ ላይ አንጐራጐሩ። ሙሴም ወደ እግዚአብሔር ጮኸ። እግዚአብሔርም እንጨትን አሳየው፣ በውኃውም ላይ ጣለው፣ ውኃውም ጣፈጠ። በዚያም ሥርዓትንና ፍርድን አደረገላቸው። በዚያም ፈተናቸው። እርሱም አንተ የአምላክህን የእግዚአብሔርን ቃል አጥብቀህ ብትሰማ፣ በፊቱም የሚበጀውን ብታደርግ፣ ትእዛዙንም ብታደምጥ፣ ሥርዓቱንም ሁሉ ብትጠብቅ፣ በግብፃውያን ላይ ያመጣሁትን በሽታ አላደርስብህም፣ እኔ ፈዋሽህ እግዚአብሔር ነኝና አለ። እነርሱም ወደ ኤሊም መጡ። በዚያም 12 የውኃ ምንጮችና 70 የዘንባባ ዛፎች ነበሩባት። በዚያም በውኃው አጠገብ ሰፈሩ። ኦሪት ዘጽአት ምዕራፍ 16 ከኤሊምም ተጓዙ። የእስራኤልም ልጆች ማኅበር ሁሉ ከግብፅ አገር ከወጡ በኋላ በሁለተኛው ወር ከወሩም በ15ኛው ቀን በኤሊምና በሲና መካከል ወዳለችው ወደ ሲን ምድረ በዳ መጡ። የእስራኤልም ልጆች ማኅበር ሁሉ በምድረ በዳ በሙሴና በአሮን ላይ አንጐራጐሩ። የእስራኤልም ልጆች ይህን ጉባኤ ሁሉ በራብ ልትገድል እኛን ወደዚች ምድረ በዳ አውጥታችኋል። በሥጋው ምንቸት አጠገብ ተቀምጠን እንጀራ ስንበላ ስንጠግብ ሳለን በግብፅ ምድር በእግዚአብሔር እጅ ምነው በሞትን አሉአቸው። እግዚአብሔርም ሙሴን በሕጌ ይሄዱ ወይም አይሄዱ እንደሆነ እኔ እንድፈትናቸው እነሆ ከሰማይ እንጀራን አዘንብላችኋለሁ። ሕዝቡም ወጥተው ለዕለት ለዕለት የሚበቃቸውን ይልቀሙ። እንዲህም ይሆናል በስድስተኛው ቀን ያመጡትን ያዘጋጁ፣ ዕለት ዕለትም ከሚለቅሙት ይልቅ 2 እጥፍ ይሁን አለው። ሙሴና አሮንም ለእስራኤል ልጆች ሁሉ እግዚአብሔር ከግብፅ ምድር እንዳወጣችሁ ማታ ታውቃላችሁ፣ የእግዚአብሔርንም ክብር ጥዋት ታያላችሁ። በእግዚአብሔር ላይ ያንጐራጐራችሁትንም ሰምቶአልና በእኛም ላይ የምታንጐራጕሩ እኛ ምንድር ነን አሉ። ሙሴም እግዚአብሔር ያንጐራጐራችሁበትን ማንጐራጐራችሁን ሰምቶአልና በመሸ ጊዜ ትበሉ ዘንድ ሥጋን ማልዶም ትጠግቡ ዘንድ እንጀራን እግዚአብሔር ይሰጣችኋል። እኛም ምንድር ነን? ማንጐራጐራችሁ በእግዚአብሔር ላይ ነው እንጂ በእኛ አይደለም አለ። ሙሴም አሮንን ለእስራኤል ልጆች ማኅበር ሁሉ ማንጐራጐራችሁን ሰምቶአልና ወደ እግዚአብሔር ፊት ቅረቡ በል አለው። እንዲህም ሆነ አሮን ለእስራኤል ልጆች ማኅበር ሁሉ በተናገረ ጊዜ ወደ ምድረ በዳ ፊታቸውን አቀኑ። እነሆም የእግዚአብሔር ክብር በደመናው ታየ።
እግዚአብሔርም ሙሴን አለው የእስራኤልን ልጆች ማንጐራጐር ሰማሁ ወደ ማታ ሥጋን ትበላላችሁ ማለዳም እንጀራን ትጠግባላችሁ እኔም እግዚአብሔር አምላካችሁ እንደ ሆንሁ ታውቃላችሁ በላቸው እንዲህም ሆነ በመሸ ጊዜ ድርጭቶች መጡ ሰፈሩንም ከደኑት ማለዳም በሰፈሩ ዙሪያ ጠል ወድቆ ነበር የወደቀውም ጠል ባለፈ ጊዜ እነሆ ከመሬት ላይ እንደ ደቃቅ ውርጭ ሆኖ ቅርፊት የሚመስል ደቃቅ ነገር በምድረ በዳ ታየ የእስራኤልም ልጆች ባዩት ጊዜ ያ ምን እንደ ሆነ አላወቁምና እርስ በርሳቸው ይህ ምንድር ነው ተባባሉ ሙሴም ትበሉት ዘንድ እግዚአብሔር የሰጣችሁ እንጀራ ይህ ነው እግዚአብሔር ያዘዘው ነገር ይህ ነው እያንዳንዱ የሚበላውን ያህል ይልቀም በድንኳኑም ባሉት ነፍሶች ቍጥር ለአንድ ሰው አንድ ጎሞር ውሰዱ አላቸው የእስራኤልም ልጆች እንዲሁ አደረጉ አንዱ አብዝቶ አንዱም አሳንሶ ለቀመ በጎሞርም በሰፈሩት ጊዜ እጅግ ለለቀመ አልተረፈውም ጥቂትም ለለቀመ አልጐደለበትም ሁሉ እያንዳንዱ የሚበላውን ያህል ለቀመ ሙሴም ማንም ከእርሱ አንዳች ለነገ አያስቀር አላቸው ነገር ግን ሙሴን አልሰሙትም አንዳንድ ሰዎችም ከእርሱ ለነገ አስቀሩ እርሱም ተላ ሸተተም ሙሴም ተቈጣቸው ሰውም ሁሉ ዕለት ዕለት የሚበላውን ያህል በጥዋት ለቀመ ፀሐይም በተኰሰ ጊዜ ቀለጠ እንዲሁም ሆነ በስድስተኛው ቀን ሁለት እጥፍ አድርገው እያንዳንዳቸው ሁለት ጎሞር እንጀራ ለቀሙ የማኅበሩም አለቆች ሁሉ መጥተው ለሙሴ ነገሩት እርሱም እግዚአብሔር የተናገረው ይህ ነው ነገ ዕረፍት ለእግዚአብሔርም የተቀደሰ ሰንበት ነው የምትጋግሩትን ጋግሩ የምትቀቅሉትንም ቀቅሉ የተረፈውን ሁሉ ለነገ እንዲጠበቅ አኑሩት አላቸው ሙሴም እንዳዘዘ ለነገ አኖሩት አልሸተተምም ትልም አልሆነበትም ሙሴም የእግዚአብሔር ሰንበት ዛሬ ነውና ብሉት ዛሬ በሜዳ አታገኙትም 6 ቀን ልቀሙት ሰባተኛው ቀን ግን ሰንበት ነው በእርሱ አይገኝም አለ በሰባተኛውም ቀን እንዲህ ሆነ ከሕዝቡ አንዳንድ ሰዎች ሊለቅሙ ወጡ ምንም አላገኙም እግዚአብሔርም ሙሴን ትእዛዞቼንና ሕጎቼን ለመጠበቅ እስከ መቼ እንቢ ትላላችሁ እግዚአብሔር ሰንበትን እንደ ሰጣችሁ እዩ ስለዚህ በስድስተኛው ቀን የሁለት ቀን እንጀራ ሰጣችሁ ሰው ሁሉ በስፍራው ይቀመጥ በሰባተኛውም ቀን ማንም ከስፍራው አይሂድ አለው ሕዝቡም በሰባተኛው ቀን ዐረፈ የእስራኤልም ወገን ስሙን መና ብለው ጠሩት እርሱም እንደ ድንብላል ዘር ነጭ ነው ጣዕሙም እንደ ማር ቂጣ ነው ሙሴም እግዚአብሔር ያዘዘው ነገር ይህ ነው ከግብፅ ምድር ባወጣኋችሁ ጊዜ በምድረ በዳ ያበላኋችሁን እንጀራ ያዩ ዘንድ ከእርሱ አንድ ጎሞር ሙሉ ለልጅ ልጆቻችሁ ይጠበቅ አለ ሙሴም አሮንን አንድ ማድጋ ወስደህ ጎሞር ሙሉ መና አግባበት ለልጅ ልጃችሁም ይጠበቅ ዘንድ በእግዚአብሔር ፊት አኑረው አለው እግዚአብሔርም ሙሴን እንዳዘዘው እንዲሁ ይጠበቅ ዘንድ አሮን በምስክሩ ፊት አኖረው የእስራኤልም ልጆች ወደሚኖሩባት ምድር እስኪመጡ ድረስ 40 ዓመት መና በሉ ወደ ከነዓን ምድር ድንበር እስኪመጡ ድረስ መና በሉ ጎሞርም የኢፍ መስፈሪያ አሥረኛ ክፍል ነው